ኪዳነ ምሕረት ኪዳን የሚለው ቃል ተካያደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ውል ስምምነት የተቀበለችበት ዕለት የክብረ በዓል ስም ደግሞ ኪዳነ ምሕረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ በመቃብር ላይ ሆና ኦ ውልድየ ወፍቁርየ እስእለከ በእንተ ዘሰባይከ እምኔየ ወማሕፀንየ ዘጦረተከ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው ስለመሆን 9 ወር ከ5 ቀን ስለቻለችህ ማኅፀኔ ከአንተ ጋር ከአገር ወደ አገር ስለ መሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ እልፍ አእላፍ መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያም እምየ፣ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚ ምንድን ነው አላት። እመቤታችንም በስሟ የሚማጸኑትና መታሰቢያዋን የሚያደርጉትን ለችግረኛ የሚራሩትን ቤተ ክርስቲያን የሚያንጹትን ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከሞተ ነፍስ እንዲያድናላት ጠየቀችው። ጌታችንም ይህ ሁሉ እንዳደርግልሽ መሃልኩ ለኪ በርእስየ ወበአቡየ ወመንፈስ ቅዱስ ያው በራሴ በአባቴና በመንፈስ ቅዱስ ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አርጓል። ለዚህም ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት። አንተ መታሰቢያችን ያደረገ ስምሽን የጠራ የዘላለም ድኅነትን ይድናል ብለሃታልና በማለት የሚማጸነው በተአምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት የሚታሰቡ 2 ተአምራት አሉ። ከእነዚህም አንደኛው የስምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ አለበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት እግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ሥጋውን እመስልኝ ብሎ ግድ አለው። ስምዖንም በላዔ ሰብ አርዶ ያዘጋጀውን የልጁን ሥጋ በቀመሰ ጊዜ ሰይጣን ስላደረበት ስለተዋሃደው ከዚያ ሰዓት ጀምሮ ቤተሰቦቹን ጎረቤቶቹንና መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎች ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ ብሎ በሥላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። በመጨረሻም በድንግል ማርያም ስም አለው። ስምዖን የእመቤታችን ስም በሰማ ጊዜ ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም መልሶ ስለ ድንግል ማርያም ውሃ አጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃውን ጎረሮው እንኳን ሳያርስለት ጨረስኩኝ
ብሎ ነጥቆት ሄደ። በሌላ ቦታም አንድ ገበሬ አግኝቶ ሊበላ ሲል ገበሬው በላዔ ሰብ የምትባል አንተ ነህ ባለው ጊዜ ለካስ አመሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ በማይታበል ቃልህ ይችን ነፍስ ማረልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራል አላት። እመቤታችንም በስሜ የተጠማውን ውሃ አጥቶ የለምን? ስምዖንን በላዔ ሰብ አስምራዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገቧት። ሁለተኛም ተአምር ደግሞ ከብሮ ከኖረ በኋላ ለድህነት የተጋለጠ አንድ ምእመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርኩበት አገር ተዋርጄ አልኖርም ብሎ ጓዙን ጠቁልሎ ከአገሩ ወጥቶ ሲሄድ ሰይጣን ያዘና ሰው መስሎ ድንጋዩን በምትሃት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህ ወርቅ እሰጥሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል ምእመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። ሰውየው እርሷንስ አልክድም ሲለው በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲሉ መላእክተ ብርሃንም አብረው ቀረቡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እርሱም እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራ መታሰቢያሽን ያደረገው እምርልሻለሁ ያልከውን ቃል ይታበላልን አለችው። በዚህ ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን መረጥኳቸው ጋር ቃል ኪዳን አደረግኩ ባለው መሠረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከእነዚህም መካከል ከላይ በተአምራቱ እንደተመለከትነው አንዱ ለእመቤታችን የሰጠው አማላጅነት ኪዳን ነው። ማማለድ ማለት ስለ ሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታ ማስጠት ማለት ነው። በዚሁ መሠረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሰዓሊ ለነ ቅድስት ሆይ ለምኝልኝ እያሉ የሚለሙናት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምትሰጥ ቀናውንና የተመሰገነውን ሃይማኖት የምትከተል ምእመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድኅነትን ምስጢር አብሳሪ ሆነዋል። አስቴር የንጉሡ አርጤክስስ ሚስት በመሆኗ በወገኖቹ አይሁድ የታወጀውን የሞት አዋጅ አስለውጣለች። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኀጢአታቸው ይቅር በላቸው፣ ያለዚያ ግን እኔን ከጻፍኮ መጽሐፍህ እባክህ ደምስሰኝ በማለት ለእስራኤልን ምሕረትን አሰጥቷል። ስለዚህ የቅድስት ድንግል ማርያም አማላጅነት እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ወታስተስሪ ኃጢአተ ሕዝበኪ ተበውሃ አለኪ እምአብ ወወልድ ወመንፈስ ቅዱስ ወከመ ትኩኒ ተንከተመ ለወልደ ሰብ ለሕይወት ዘለዓለም። ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጪ ዘንድ ዘላለማዊ ሕይወትም ለሚወርሱ ሁሉ መሸሸጊያን ድልድይ ትሆኒ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ሥልጣን አግኝተሻል በማለት ስለዚህ በሥርዓተ ቅዳሴያችን
ድኅነትን የምትለምንሽ ክብር የተመላሽ ቅድስት ሆይ ደስ ይበልሽ። ሁሉ ጊዜ ድንግል የምትሆኚ አምላክ የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርግልን። በእውነት የጻድቅ የብርሃን የሚሆን አምላካችን ክርስቶስ የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክ የወለድሽ ንጽሕት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤል የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። የነፍሳችን ይቅርታን ታደርግልን ዘንድ ኃጢአታችንም ታስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። በአጠቃላይ ኪዳነ ተካሄድኩ ምስለ ሆርያንየ ከመረጥኳቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደሚገባ ተናግረዋል። ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ተናግረዋል። ቅዱስ ዳዊት ነቼር ነገሩ በእንቲአኪ አገረ እግዚአብሔር የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ጽድቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ መውለዷን በፊት ከወለደች በኋላም በወለደች ጊዜም ድንግል በመሆኗ ከሁለቱም ወገን በአሳብም በገቢርም ድንግል በመሆኗ አማላጅነት በወዳጅነት ሳይሆን በእናትነት በመሆኑ ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ አሳቦችን ትተን እንደ በላዔ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳኢነት አይለየን። አሜን። ኪዳነ ምሕረት። ኪዳን የሚለው ቃል ተካያደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ውል ስምምነት የተቀበለችበት ዕለት የክብረ በዓል ስም ደግሞ ኪዳነ ምሕረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ በመቃብር ላይ ሆና ኦ ውልድየ ወፍቁርየ እስእለከ በእንተ ዘሰባይከ እምኔየ ወማሕፀንየ ዘጦረተከ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው ስለመሆን 9 ወር ከ5 ቀን ስለ ቻለችህ ማኅፀኔ ከአንተ ጋር ከአገር ወደ አገር ስለ መሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ
እልፍ አእላፍ መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያም እምየ፣ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚ ምንድነው አላት። እመቤታችንም በስሟ የሚማጸኑትና መታሰቢያዋን የሚያደርጉትን፣ ለችግረኛ የሚራሩትን፣ ቤተ ክርስቲያን የሚያንጹትን ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን፣ ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከሞተ ነፍስ እንዲያድናላት ጠየቀችው። ጌታችንም ይህ ሁሉ እንዳደርግልሽ መሃልኩ ለኪ በርእስየ ወበአቡየ ወመንፈስ ቅዱስ፣ ያው በራሴ በአባቴና በመንፈስ ቅዱስ ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አርጓል። ለዚህም ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽን የጠራ የዘላለም ድኅነትን ይድናል ብለሃታልና በማለት የሚማጸነው በተአምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት የሚታሰቡ ሁለት ተአምራት አሉ። ከእነዚህም አንደኛው የስምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ አለበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት እግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ሥጋውን ቅመስልኝ ብሎ ግድ አለው። ስምዖንም በላዔ ሰብ አርዶ ያዘጋጀውን የልጁን ሥጋ በቀመሰ ጊዜ ሰይጣን ስላደረበት ስለተዋሃደው ከዚያች ሰዓት ጀምሮ ቤተሰቦቹን ጎረቤቶቹንና መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎች ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ ብሎ በሥላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። በመጨረሻም በድንግል ማርያም ስም አለው። ስምዖን የእመቤታችን ስም በሰማ ጊዜ ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም መልሶ ስለ ድንግል ማርያም ውሃ አጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃውን ጎረሮው እንኳን ሳያርስለት ጨረስኩኝ ብሎ ነጥቆት ሄደ። በሌላ ቦታም አንድ ገበሬ አግኝቶ ሊበላ ሲል ገበሬው በላዔ ሰብ የምትባል አንተ ነህ ባለው ጊዜ ለካስ አመሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ በማይታበል ቃልህ ይህችን ነፍስ ማረልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራል አላት። እመቤታችንም በስሜ የተጠማውን ውሃ አጥቶ የለምን? ስምዖንን በላዔ ሰብ አስምራዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገቧት። ሁለተኛም ተአምር ደግሞ ከብሮ ከኖረ በኋላ ለድህነት የተጋለጠ አንድ ምእመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርኩበት አገር ተዋርጄ አልኖርም ብሎ ጓዙን ጠቁልሎ ከአገሩ ወጥቶ ሲሄድ ሰይጣን ያዘና ሰው መስሎ ድንጋዩን በምትሃት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህ ወርቅ እሰጥሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል ምእመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። ሰውየው
እርሷንስ አልክድም ሲለው በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲሉ መላእክተ ብርሃንም አብረው ቀረቡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እርሱም እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራ መታሰቢያሽን ያደረገው እምርልሻለሁ ያልከውን ቃል ይታበላልን አለችው። በዚህ ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረግኩ ባለው መሠረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከእነዚህም መካከል ከላይ በተአምራቱ እንደተመለከትነው አንዱ ለእመቤታችን የሰጠው አማላጅነት ኪዳን ነው። ማማለድ ማለት ስለ ሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታ ማስጠት ማለት ነው። በዚሁ መሠረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሰዓሊ ለነ ቅድስት ሆይ ለምኝልኝ እያሉ የሚለሙናት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምትሰጥ ቀናውንና የተመሰገነውን ሃይማኖት የምትከተል ምእመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድኅነትን ምስጢር አብሳሪ ሆነዋል። አስቴር የንጉሡ አርጤክስስ ሚስት በመሆኗ በወገኖቹ አይሁድ የታወጀውን የሞት አዋጅ አስለውጣለች። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኃጢአታቸው ይቅር በላቸው፣ ያለዚያ ግን እኔን ከጻፍኮ መጽሐፍህ እባክህ ደምስሰኝ በማለት ለእስራኤልን ምሕረትን አሰጥተዋል። ስለዚህ የቅድስት ድንግል ማርያም አማላጅነት እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ወታስተስሪ ኃጢአት ሕዝበኪ ተበውሃ አለቺ እምአብ ወወልድ ወመንፈስ ቅዱስ ወከመ ትኩኒ ተንከተመ ለወልደ ሰብ ለሕይወት ዘለዓለም። ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጪ ዘንድ ዘላለማዊ ሕይወትም ለሚወርሱ ሁሉ መሸሸጊያን ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ሥልጣን አግኝተሻል በማለት አመስግኖታል። ስለዚህ ሥርዓተ ቅዳሴ ድኅነትን የምትለምንሽ ክብር የተመላሽ ቅድስት ሆይ ደስ ይበልሽ። ሁሉ ጊዜ ድንግል የምትሆኚ አምላክ የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርግልን። በእውነት የጻድቅ የብርሃን የሚሆን አምላካችን ክርስቶስ የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክ የወለድሽ ንጽሕት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤል የወለድሽልኝ ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። የነፍሳችን ይቅርታን ታደርግልን ዘንድ ኃጢአታችንም ታስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። በአጠቃላይ ኪዳነ ተካሄድኩ ምስለ ሆርያንየ ከመረጥኳቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደሚገባ ተናግረዋል። ሐዋርያው ቅዱስ ጳውሎስም እንግዲህ
እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ተናግረዋል። ቅዱስ ዳዊት ነቺር ነገሩ በእንቲአኪ አገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ጽድቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ መውለዷን በፊት ከወለደች በኋላም በወለደች ጊዜም ድንግል በመሆኗ ከሁለቱም ወገን በአሳብም በገቢርም ድንግል በመሆኗ አማላጅነት በወዳጅነት ሳይሆን በእናትነት በመሆኑ ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ አሳቦችን ትተን እንደ በላዔ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳኢነት አይለየን። አሜን።